ኦሪት ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቃት፣ ፀነሰችም፣ ቃየልንም ወለደችው። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደችው። አቤልም በግ ጠባቂ ሆነ፣ ቃየልም ምድርን የሚያርስ ሆነ። ከብዙ ቀን በኋላም እንዲህ ሆነ፣ ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ መጀመሪያ የተወለደውንና ከሰቡት አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ቃየልንም እጅግ አሳዘነው፣ ፊቱም ጠቆረ። እግዚአብሔር አምላክም ቃየልን አለው፣ ለምን ታዝናለህን? ለምንስ ፊትህ ጠቆረን? በእውነት ያመጣህልኝ አይደለም? አግባብስ በእውነት አመጣልህ ዘንድ ነበር። በደልህ እንግዲህ ዝም በል፣ የወንድምህ መመለሻው ወደ አንተ ነው፣ አንተም ትሰለጥንበታለህ። ቃየልም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየል ወንድሙ በአቤል ላይ ተነሳበት፣ ገደለውም። እግዚአብሔርም ቃየልን አለው፣ ወንድምህ አቤል ወዴት ነውን? ቃየልም አለ፣ አላውቅም፣ በውኑ የወንድሜ ጠባቂው እኔ ነኝን? እግዚአብሔርም አለው፣ ቃየል ምን አደረግህን? የወንድምህ የአቤል የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅህ ለመበቀል አፏን በከፈተች በምድር ላይ አንተ የተረገምህ ነህ። ምድርንም ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቀዛዥ ትሆናለህ። ቃየልም እግዚአብሔርን አለው፣ ኃጢአቴ ይቅር የማትባል ታላቅ ናትን? እነሆ ዛሬ ከምድር ፊት ካሳደድኸኝ ከፊትህ እሰወራለሁ፣ በምድርም ላይ ኮብላይና ተቀዛዥ እሆናለሁ፣ የሚያገኘኝም ሁሉ ይገድለኛል። እግዚአብሔርም አለው፣ እንዲህ አይደለም፣ እንግዲህ ቃየልን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። ቃየልም ከእግዚአብሔር ፊት ወጣ፣ በኤዶም አንጻር ባለችው ኖድ በምትባለው ምድርም ኖረ። ቃየልም ሚስቱን አወቃት፣ ፀነሰችም፣ ሄኖህንም ወለደች። ከተማም ሠራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ። ጋይዳድም ሜኤልን ወለደ። ሜኤልም ማቱሳላን ወለደ። ማቱሳኤልም ላሜሕን ወለደ። ጋይዳድም ሜኤልን ወለደ። ሜኤልም ማቱሳኤልን ወለደ። ማቱሳኤልም ላሜሕን ወለደ። ላሜሕም ለራሱ 2 ሚስቶችን አገባ። የአንዲቱ ስም ዓዳ፣ የሁለተኛይቱ ስም ሴላ ነበር። ዓዳም ዮቤልን ወለደች። እርሱም በድንኳን የሚቀመጡት የዘላኖች አባት ነበረ። የወንድሙም ስም ኢዩቤል ነበር። እርሱም በገናንና መሰንቆን አስተማረ። ሴላም ደግሞ ቶቤልን ወለደች። እርሱም ናስና ብረትን የሚሠራ ሆነ። የእኅቱም ስም ኖሄም ነበረ። ላሜሕም ለሚስቶቹ ለዓዳና ለሴላ አላቸው፣ እናንተ የላሜሕ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳውን ስለመውሰሌ ብላቴናውንም ስለመወጋቴ ገድዬዋለሁና ቃየልን 7 እጥፍ ይበቀሉታል፣ ላሜሕ ግን 70 ጊዜ 7። አዳምም ዳግመኛ ሚስቱን አወቃት፣ ፀነሰችም፣ ወንድ ልጅም ወለደች። ስሙንም ቃየል በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ሴትም ወንድ ልጅ ወለደ፣ ስሙንም ሄኖስ አለው። እርሱም የእግዚአብሔርን ስም መጥራት የጀመረ ነው።